ሰላም ሰላም ጓደኞቼ እንዴት ናችሁ? እንኳን በሰላም መጣችሁ። ዛሬ የምንመለከተው ስለ ብራኬት መልቲፕሊኬሽን ወይም ስለ ቅንፍ ማባዛት ነው። እዚህ ጋር አንድ ምሳሌ አለን። ይሄኛው እንዴት አድርገን ማባዛት እንዳለብን እንመለከታለን። በዚህ ቅንፍ ውስጥ ያሉትን አባላት በሙሉ ከዚህ ቅንፍ ጋር ነው የምናባዛቸው። መጀመሪያ የምናደርገው ይችኛዋን እንወስዳለን፣ ከዚህኛውና ከዚህኛው ጋር እናባዛለን። ከዛ ይችኛውን ወስደን ከዚህኛውና ከዚህኛው ጋር ነው የምናባዛው። ስለዚህ እዚህ ጋር እንጀምራለን። ኤክስ ሲባዛ በኤክስ ኤክስ ስኩዌር ይመጣል። ኤክስ ዝም ብለን እንጽፋቸዋለን። መጀመሪያ ኤክስ ሲባዛ በ3 3 ኤክስ ይመጣል። 2 ሲባዛ በኤክስ 2 ኤክስ ይመጣል። 2 ሲባዛ በ3 6 ይመጣል። ስለዚህ ከዛ በኋላ በመካከላቸው መደመር ብቻ ስላለ መደመር እናደርጋለን። ከዛ በኋላ ሁለቱ ይደመራሉ። ኤክስ ስኩዌር ሲደመር 3x እና 2x 5x ሲደመር 6 ይሆናል ማለት ነው። ይሄ ነው መልሱ። ሌላ ደግሞ ምሳሌ ሰጣችኋለሁ። በመሃል ላይ መቀነስ ቢሆንስ ኖሮ ምን ይሆናል? ኤክስ ሲቀነስ 2 ሲባዛ ኤክስ ሲቀነስ 3 ቢሆንስ ኖሮ እንዴት እናደርጋለን የሚለውን ደግሞ እንመለከታለን። ተመሳሳይ ነው። ይሄኛውን ወስደን ከሁሉም አባላት ጋር ነው የምናባዛው። ኤክስ ሲባዛ በኤክስ ኤክስ ስኩዌር ይሆናል። ከዛ በኋላ መጀመሪያ ሁሉንም እንጽፋለን የተባባል ነው። ኤክስ ሲባዛ ሲቀነስ 3 ሲቀነስ ይሆናል 3x ይሆናል። ከዛ ሲቀነስ 2x ሲባዛ በ2 ሲቀነስ 2x ይሆናል። ሲቀነስ 2 ሲባዛ በሲቀነስ 3 ሲደመር 6 ይሆናል። ስለዚህ ይሄ ምን ይሆናል? ኤክስ ስኩዌር ሲቀነስ 3 ሲቀነስ 2 አንድ ላይ ሲደመሩ 5 ነው የሚሆነው። ሲቀነስ 5 ኤክስ ሲደመር 6 ይሄ መልሱ ነው ማለት ነው። ለመጀመሪያው ደግሞ ይሄኛው ነው መልሱ። ቁም ነገሩ ምንድነው? እዚህ ጋር መልሱን ማየት ወይ ሌላ ነገር ማየት ሳይሆን እንዴት ነው የምናባዛው የሚለውን ማየት ነው። ይሄኛውን ወስደን ከሌሎቹ ጋር ማባዛት፣ ይሄኛውን ወስደን ከሌሎቹ ጋር ማባዛት፣ እንደዚህ ነው የምናደርገው። ይሄንን መረዳት በጣም ጥሩ ነው። ብዙ ወደፊት የምንመለከታቸው ኳድራቲክ ኢኩዌሽን እና የሚባሉ አሉ። በእነሱ ውስጥ ይሄን በጣም እንጠቀማለን። በብዙ ነገር ሂሳብ ውስጥ ጥቅም ላይ የሚውል ነገር ነው ብራኬት መልቲፕሊኬሽን ወይም የቅንፍ ማባዛት። ስለዚህ ይህንን በደንብ ተረዱ። ፈተና ላይም ብዙ ፈተና ላይ ይመጣል። ቀጥታ ባይጠየቅም በጥያቄዎች ውስጥ ሆኖ ይመጣል። ስለዚህ ይህንን መረዳት በጣም ጥሩ ነው። ያልገባችሁ ነገር ካለ ከስር ጠይቁኝ። ይህንን በደንብ መላልሳችሁ ተመልከቱ። ስለተከታተላችሁኝ አመሰግናለሁ። ቻው።